ልጅ ነኝ። የድሬ ልጅ ነሽ? አዎ እንግዲህ ያሳወቋችሁ። ስንት ዓመት ትቀመጣለሽ ድሬዳዋ? የድሬ ልጅ ነው። ሁሉም ሰው ሁለት ቀን ድሬዳዋ ይቀምጣለሁ። የድሬ ልጅ ሁሉም ጓደኛ እኔ አለኝ። ያሲናዳ ሄዳለሁ እኔ 2 ቀን ብቻ ይተኛለሁ። ከዛ ሁሉም ቀን ጓደኛ እኔ አለኝ። ያሲን ከሄደ በኋላ ባለቤቷ ከሄደ በኋላ 2 ቀን ነው ብቻ ነው የተኛሁት። እኔ ተኛው አይደለም እኔ ብቻው ተኛለሁ። ገዝዲ ተኛለሁ። ተኝቻለሁ። ማለት ይጉይለ መቆፋረበ እኮ ተኛለሁ ማለት እኮ ልተኛ ነው ረፉፊን ደማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎልቻ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኩኝ። ዛሬ ይዤላችሁ የቀረብኩት ትልቅ እንግዳ አለኝ። ዛሬ ራሳችሁን አስተዋውቃሉ ማለት ነው። መጀመሪያ ጀና ራሷን ታስተዋውቅ፣ ከዛ እሷ ሙስተሪያ ትባላለች። ራሷ ትነግራችኋለች እና አንቺ ቀጥይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁና የጎልቻቱ ተከታታዮች ጎልቻቱ እንደት ናችሁ? ደህና ናችሁ? እንላችኋለን እና እኔ ስሜን ታቆኛላችሁ ብዬ ተስፋ አደርጋለሁ። ዘላ ንገሪያቸው። አያውቁሽም? አታውቁኝም? በጎልቻ ዩቲዩብ ላይ መሽቀርበት ታውቂያለሽ? ኦኬ አዲስ ነኝ ማለት ነው ጎልቻቱ እና ከሁለቱ ላይ ትንሽ ታወቃለሁ መሰለኝ። ጎልቻቱ ላይ አዲስ ስለሆንኩኝ እና ስሜ ጀና ይባላል እና ለምን ማስተዋወቅ አይበቃም? ታስተዋውቃለሽ። ክላስ ታስተዋውቅ። ማን ነው ስምሽ? ከዛ ከስምሽ ጀምረን መጀመሪያ ሰላም በላቸው። እዛ ሰላም በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ እንዴት ናችሁ? ሰላም ናችሁ? እሺ ምን ነሽ? ወለሽ እኔ ሙስተሪያ ሙኻኑስ ነኝ። እናንተ ታውቃላችሁኝ? ታቆኛላችሁ? ታቆኛላችሁ? እንዴት ናችሁ? ሰላም ናችሁ? ይሄን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። አይዋ ሙስተሪያ አሁን የት ሀገር ነው የምትኖሩ? የተወለድሽው ደግሞ የት ነውና? ሙኻኑስ ያኒ ሙኻኑስ ብለሻል። ሙኻኑስ ማን ናት? እስቲ ይወቁሽ። ሙኻኑስ ስሜ ያኒ ስምሽ ሙስተሪያ ነው። አሁን የት ነው የምትኖሩ? ድሮ ነው የት መወለድና እኔ ሐረርጌ ደደር ነው የተወለድሽው? አሁን የት ነው የምትኖሪው? የመን። አሁን የመን የማርሲቲ አይዋ ልክ ነሽ። ምንድን ነው የምትሰሪው? ስራሽ ምንድን ነው? ስራኝ ልጅ ያለ ኻኑስ አለ። አይዋ ስራ የለም። በስ ኻኑስ ማለት ልጇ ነው። ቪዲዮ እንሰራለሁ። ያ ዩቲዩበር ነኝ። ኻኑስ እንጠጥባለሁ፣ እንብላለሁ፣ ቤት እንሰዳለሁ፣ አጸዳለሁ። ቤት አጸዳለሁ። አማርኛ ያ ረብ አማርኛ ቤት ታጸጃለሽ። ቤት ብቻ መስራት ልጁን መብላት ብቻ መስራሽ? ስራ ቁጥራ መብላት ቆይ ታድላለሽ እኮ ዛሬ ቪዲዮ ሰራለሁ፣ ኤዲት ሰራለሁ፣ ኻኑስ ታጥባለሁ፣ ምግብ ሰራለሁ፣ ሐማም ታጥባለሁ፣ ታጥባለሁ፣ ቤት ያሰዳለሁ፣ እሺ ልብስ ታጥባለሁ። ሁሉም ስራ ቤት ያኒ ስራ ቤት የቤት ስራ ሁሉ የቤት ስራ ስራ ቤት የቤት ስራ ሁሉም የቤት ስራ ትሰራለች። ማሻአላ አማርኛውን ላይክ አንቺ ሴት ላይ እስቲ ተወለድሽው? እኔም የተወለድኩት ያው እሷ እንደምታውቋት አክስቴ ነች፣ የእናቴ እህት እንደማለት ነው። የተወለድኩት ደደር ነው፣ ግን ለምኖረው ድሬዳዋ ነው። የድሬ ልጅ ነኝ። የድሬ ልጅ ነሽ? አዎ እንግዲህ ያሳወቋችሁ። ስንት ዓመት ትቀመጣለሽ ድሬዳዋ? የድሬ ልጅ ነው። ሁሉም ሰው 2 ቀን ድሬዳዋ ይቀምጣለሁ። የድሬ ልጅ እሷ እንደምታውቋት አክስቴ ነች፣ የመፍቷ እህት። መፍቷ ማለት ደግሞ የኔ እናት ነች። የኔ እናት የወለደችኝ እና ሁላችንም አንድ ላይ እንደተወለዱ ቤተሰብ ነን። ደደር ነው የተወለድነው፣ እዛ ነው ያደግነው። ግን ለምንኖረው የት እንደሆነ ታውቃላችሁ? ድሬዳዋ ነው የምንኖረው። የድሬ ልጅ ብለሽ ለምን አከበርሻለሽ? ያው ማካበር ምናምን አይደለም። የድሬ ልጅ ድሬ የኛ ነች። እንደዛም ሆኖ ከዛ ሌላ ደግሞ ምን እንደሆነ ታውቃላችሁ?
የድሬ ልጅ ነኝ ማለት እንችላለን። ምክንያቱም እዛ ከ10 በላይ ዓመት ኖራለሁ። ከ10 ዓመት በላይ ኖረሻል። እና እንደዛ እላቸዋለሁ። እና እኔ ደግሞ የመን እስቲ ተምረሻል ልጅ? አዎ ተምሬያለሁ። እስከ ስንት? እኔ ተምሬያለሁ። ያው እስከ 8 ተምሬያለሁ። እስከ 8 ተምረሻል። የት ነው የተማርሽው? እኔ ወላሂ ስለ ሄለ ዩኒቨርሲቲ ነበርኩ። ለምን እንደው ታውቃለሽ? ይኸው ደደር እያለሁ ተምሬ እስከ 5ኛ ክፍል ተምሬ ከዛ አሁንም ደግሞ ወደ ሀገር ቀይሩ ተብለው ወደ ድሬስ ገባ ከኬጂ ነው ጀመርኩት። ከኬጂ ጀምሬ እስከ 8 ተምሬያለሁ። አይዋ ጎበዝ። እና እንደዛ ነው ልሻለሁ። እዚህስ ከመጣሽ ስንት ዓመት ሆነሽ? እዚህ ከመጣሁ ዓመት ገና አሁን ነው ሞላኝ። አሁን እየሞላሽ ነው ዓመት? እዚህ ሀገር ከመጣሁ የሰው ሀገር ከመጣሁ አሁን ገና ነው አሁን ዓመት ሞላኝ። ዓመት ምስተሪያ እሷ ከመጣሽ ስንት ወሯ ነው? ዓመት አልሞላውም እያለች ነው ማ ምስተሪያ እሷን ጠይቃታለሁ። ሰጠኝ 8 ወር 8 ወር። አንቺ እዚህ የመን ከመጣሽ አንቺ ስንት ዓመት ሆነሻል? እኔ አሁን ይመልሳሉ። ተመልሰሽ መጣሽ ወደ? አዎ ይመልሳሉ። 6 ዓመት ከተመለስሽ? አዎ በመጀመሪያ በልጅነት ነው ማለት ነው። በመጀመሪያ በልጅነት በስንት ዓመትሽ ነው ከሀገር በመጀመሪያ ከሀገር ስትወጪ በስንተኛ ዓመትሽ ነው የወጣሽው? 8 7 በ7 ዓመትሽ ነው የወጣሽው ማለት ነው። በልጅነት በጣም በልጅ ሆና ነው ከሀገር የወጣችው። ከዛ ኢትዮጵያ ተመልሰሽ ምን ያህል ጊዜ ኖረሽ ነው ኢትዮጵያ? ምን ያህል ጊዜ ቆይተሽ ከዛ ተመለስሽ? መጀመሪያ እዚህ በ7 ዓመትሽ ነው በልጅነትሽ የመጣሽው። ከዛ ወደ ኢትዮጵያ ገብተሽ ተመለስሽ። ወደ ኢትዮጵያ ገብተሽ ስንት ዓመት ቆይተሽ ከዛ ተመለስሽ? ኢትዮጵያ 3 ዓመት ቆይተሽ ከዛ መጣሽ። ከዛ እንዴት ነው ታዲያ የሰው ሀገር ኑሮ እንዴት ነው? እንደ አንቺ አስተያየት እንዴት ነው? ወላሂ እኔ ሀገር በጣም ቆንጆ ነው። እዚህ ሀገር ነው ቆንጆ ወላ ሀገርሽ? ወላሂ እዛ ነው ሀገሬ ኢትዮጵያ በጣም ቆንጆ ናት። ኢትዮጵያ በጣም ቆንጆ ናት። ሁሉም አለ። ምግብ ቆንጆ ነው። ቆንጆ ሽስሞ እንጀራ፣ ሹሮ፣ መርቃ፣ ገንፎ ሹሞ በጣም ወዳለሁ። ወላሂ ንፍሮ ማለት ነው። ወላሂ በጣም ወዳለሁ። ንፍሮ አልበላችሁ? አሁን ቪዲዮ እንጨርሳለን። ንፍሮ እንሰራለሁ። እሺ ወላሂ በጣም ወዳለሁ። ከዛ ያኒ አማርኛው ላይ ቀርቡልኝ خضرة مدرة من ما زانينجا خضرة خضرة تفاحة أبل موز من كل شيء كله هلو يعني أجر كلهم فنجونه كلهم فنجون لكن جذب يلهم تقدر توقع جذب يلهم أنتي تي كم يجيبوس من كل مبلغ بتوجه قنفو عندنا أيوة شو ما ولدتني نفرو من دمار نفرو تبس الفلك مني نفرو لكن بتاع مودالو والله لازم والله وقنفو كمان ودالو أحسن من دجاج مشكل أيوة مش إنه يتذكر كوسبان أمريكا بعربية مولد مشكل أيوة مشكل يعني من ككلر من بس مش كلبس ككلهم كلر ككلر وردي دس ليشان بنفسجي هذا هي بنفسجي نو مدري ما مالنيا مدري أمريكا بني أدلة إيش بندرنا أنا أصلا بلتلتنا مدري هي كذا وردي هي نو لكن هي وردي غامق يعني هذا فاتح أيوة لازم توجهلش ليلة كرر هي كذا تقول توجهلش ልጅሽ እስቲ ምን ያህል ነው የምትወጂው? ልጅሽ ካኑስ ልጅሽ ያኔ ለአንቺ ምንሽ ነው? ካኑስ የኔ ነፍስ ነው፣ የኔ ፍቅር፣ የኔ ማር፣ የኔ ወድ፣ የኔ ሁሉም፣ የኔ ዱንያ ነው። ካኑስ አክራም ነው። አክራ كل واحد አንድ ሰው ይገባል። አንተ ሆይ ይገባል። ስልማት ለምቻለው ነው እንገባለ ማለት ነው። በጣም ወዳለሁ። አላህ عمر طويل እንዲለው። አንቺ ግን እንደምታየኝ ኡምርሽን እዚህ ነው ጨረሽው። ትልቁን ትንሽ ነው ኢትዮጵያ የኖርሽው። አሁን ምን አይነት ጉጉት አለሽ? አሁን ኢትዮጵያ እንገባለሁ خلاص። ሁለተኛ ነው። መቼ እንደምትሄጂ ግን አይታወቅም። መቼ አላውቅም። لكن ان شاء الله አንድ አመት ሁለት አመት
አንድ አመት 2 አመት ያስን ያገር ያለው አሁን ይሰራለው ባለቤት በይ ዳልሽ ባለቤት የኢትዮጵያ ያለው ስራ ይሰራል አሁን ነው ሄዶ ምን ያህል ጊዜ ሆነ ምን ይጀምع ማሊጋው ልቀበች ያጠራቀማል ያጠራቀማል ሁሉም ቤት ንግዛ አሁን ስራ ይሄን ስራ ከዛ እኔ እወዳለሁ ወደ ኢትዮጵያ ከዛ ምንም አይ ሀገር አልመልስም لكن يمكن አሜሪካ ሄዳለሁ እኔ ጓደኛ አሜሪካ አለች እኔ ጓደኛ ካናዳ አለች ከዛ እኔ ዚያራ ሄዳለሁ ከዛ የኔ ሀገር መሰለኝ እመልሳለሁ ምንም ሀገር አልፈልግም አሁን خلاص እኔ ምንድነው ሀገር እንፈልጋለሁ ሀገር ሽጥ ኦሮሚያን ቀምጣለሁ አይዋ ትቀመጫለሽ አንቺ አገብተሻላ አገብተሻል አይዋ እኔ ባል ኢትዮጵያ አለ ምን አል ስንት አመትሽ ነው ከገባኝ 3 አመት ጨርሳለሁ ዝም በይጂ አሁን 4 አመት ልትገቢ ነው አዎ ለምን ረዳዋት ግን እኔ ተሳስቼ ነው ረዳዋት ያውቃለሁ ገባል ያኒ ጋር ዙጭ አለ ያኒ እስሙ ያኒ ባል አለ ቀስጥሽ ገይወት ባል አለሽ ባልሽ ያኒ ካገባሽ 4 አመትሽ ነው አሁን ምን ያህል ጊዜ ሆነ ኢትዮጵያ ከሄደ ምን ያህል ኢትዮጵያ ከሄደ ስንት ወር ነው ወይ ስንት አንድ ወር አልሞላም አንድ ወር አልሞላም እና ለአንቺም ልትሄጂ ትፈልጊያለሽ ማለት ነው ኢንሻአላህ እና ከሱ ከሄደ በኋላ ኑሮ እንዴት ነው ከልጅ ጋር ቆንጆ ነው አዲ لكن ነው በጣም ጠፋለው ባሌ ያለ ቆንጆ ነው ባሌ ለስራ ሄዳለው ችግር የለም አዲ ግን እሱ ሲኖር ነው የሚሻለው ያኔ አብራሽ ነው ትኖሪ ሁሌም ተላይተሽ አታውቂም አብራሽ ካገባሽ በኋላ አብራሽ ነው የምትኖሪ እና ለስራም ሄዶ አያውቅም ማላሶ ጅግዛብላ አፍቲ አማርኛ ጋም በኩፍቴ ማለት ነው አማርኛ ማላሶ እስቲ ምን ያህል ጓደኞች አለውሽ ብቻሽን ነው ትኖሪው ጀባልሽ ከሄደ በኋላ ወላስ ከሰው ጋር ነው والله ነው ጓደኛ አለ ያን ብዙ ሰው አለሽ አንቺ አለሽ ኩልን ያለሽ ያስሚን አለች ሁሉም ጓደኛ እኔ አለኝ ያሲና ዳይዳለው እኔ 2 ቀን ብቻ ይተኛለሁ ከዛ ሁሉም ቀን ጓደኛ እኔ አለኝ ያሲን ከሄደ በኋላ ባለቤቷ ከሄደ በኋላ 2 ቀን ነው ብቻ የተኛሁት እኔ ተኛው አይደለም እኔ ብቻው ተኛለሁ ገዝዲ ተኛለሁ ተኝቻለሁ ማለት ይጉይለ መቆፋረበ እኮ ተኛለሁ ማለት እኮ ልተኛ ነው ረፉፍን ደማ ተመልካቾች ይሄንን ይመስል ነበር እስቲ ምን አስተያየት ስጪ አሪፍ ነው አማርኛ ስለዚህ አማርኛ ላይ ቀርብ ደስ አለሽ አንቺ ተመችቶሽ ከዛ በጣም እንወዳችኋለን የተከታታዮቻችን ሰብስክራይብ አድርጉ ለያገር ደግሞ ይሄን ቆንጆ አማርኛችን ለማልፈልገነ ሶሪ በጣም ሰብስክራይብ ሼር ብላሻል ላይክ እቺ ልጅ ላይ አዘምቡ አይዋ እስቲ አሳድጉ እስቲ እባካችሁን አሳድጉ እስቲ በጣም ደስ የሚሉ ቪዲዮዎችን ይዤላችሁ ቀርባለሁ ማለት ነው ከዚህ በኋላ ማለት እና ሰብስክራይብ ላይክ አድርጉና እስቲ ቤተሰቦቼ ሁኑ እና ሚለቅላችሁ ከዚህ በኋላ በቃ በጣም ፈታ የሚያረጋችሁ አይዋ በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው እንደም ነው ሰላም ቆንጆ ነው ያንቺ መልስ ቆንጆ ነው አይዋ እስቲ ምን አስተያየት አለሽ ምን አድርጉ ለተመልካቾች እስቲ ምን ትያቻለሽ እኔ ሰብስክራይብ አድርጉ ሙኻኑ ሰብስክራይብ አድርጉ ጀና ዩቲዩብ ትከፍታ አይዋ ጀናቱ ባለ ሙኻኑ ሰብስክራይብ ጀናቱ ሰብስክራይብ ሙኻኑ ሰብስክራይብ የኔ መልስ እንዴት ነው የኔ ማረኛ እንዴት ነው ኮሜንት አድርጉን የኔ ማረኛ ቆንጆ ነው ቆንጆ አይደለም ኮሜንት አድርጉልኝ ኮሜንት ላይ አማርኛ እንዴት ነው አስቀምጡልኝ ለማለት ነው ሰለህ የሆነ አخرب ወይ ዛሬ ቪዲዮችን ይሄንን ይመስል ነበር በጣም ከረዘመ ደግሞ በጣም ነው የሚደብረውና ያስጠላል እና ሳጥረውና ዛሬ እንጨርሰው ከዚህ ለወደፊት ደግሞ በተሻለ ቪዲዮ እንመጣለን ማለት ነው ጀና እንዴት ነው እንደዛው ነው አዎ ከዚህ ቀጥሎ እናምና ቪዲዮ ይዘን እንቀርብላችኋለን አይዋ እሷ አማርኛ ላይ ጎበዝ ሆነች እንደኔ ማትንተባተብም ማለት ነው ድሬሊ ስለሆነች ወደዛ አማርኛ ነው በዛፍ ያው በአጠቃላይ ማለት ነው በአጠቃላይ ምን ማለት እንደፈለገ ታውቃለህ ቪዲዮ ደግሞ ከዛው በጣም አውለትሽ ነው ይደብራል ስለዚህ እኔና እሷ የሆነ ቪዲዮ ይዘንላችሁ እንቀርባለን አይዋ በጣም ተወጣለች ብዬ እና ተስፋ እናደርጋለን እና የቪዲዮ ደግሞ በዚሁ ላይ
ላይክ አድርጉና ቤተሰብ ሁኑ። ምን እንደምንሰራላችሁ ትፈልጋላችሁ? የኛ እንትናችን ለምሳሌ ምን ነበር ማለት ተፈለኩት ስተታችን እዚህ ውስጥ ስተት ሰርተን ከሆነ ስተታችሁ ይሄ ነው፣ ይሄ ነገር ማስተካከል ያለበት ብላችሁ የምታስቡት ነገር ካለ ኮሜንት አድርጉና አሳውቁን እላችኋለሁኝ። ዛሬ ይዘንላችሁ የቀረብነው ይሄን ይመስል ነበር። ጀና ራሷ አስተዋውቃለች። ከዚህ በኋላ እኔና ጀናንን እዚህ ቻናል ላይ የምንሰራው በአማርኛ ማለት ነው እና ከወደዳችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በዛው በሌላ ቻናላችንም ቤተሰብ አይዋ በዛም እኔ ቻናል አለኝ በኦሮምኛ ነው የምሰራበት፣ በብዛት በአማርኛም አንዳንዴ እሰራበታለሁ። ካሜላቱ ይባላል። የእሷ ደግሞ እሞኻኑስ ነው። የእሷ ደግሞ አዲስ ቻናል ነውና ጀናቱ ይባላልና ቤተሰባችሁ ሁኑ። በጣም ፈታ ማድረጋችሁ ቪዲዮ እንሰራለን። በዚሁ በሌላ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን